ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ የምናየው በጣም መጻፍና ማንበብ ላቃታችሁ ተማሪዎች ነው። ስለዚህ እስክሪብቶና ደብተር ከደብተር ላይ ደብተርና እስክሪብቶ ያዙ። ከዛም ደግሞ ምናልባት ስራ እየሰራችሁ ነው የሚታዩት ቪዲዮ በኋላ ላይ ይዛችኋል። እሺ እዚህ ጋር እንግዲህ ባለ ሶስት ፊደላቶችን በተራ እንጽፋለን። እኔ ቃል እንጠራለሁ። ከዛ ደግሞ ትሞክራላችሁ አብረን እንጽፋለን ማለት ነው። ምን ትላላችሁ? መረቀ ብላችሁ ጻፉ። እስኪ ሞክሩት። መረቀ እንጽፈው መረቀ እንላለን ማለት ነው። ኦኬ አሁን ደግሞ ሰረቀ መረቀ ሰረቀ ሲቻም በቀየር ማለት ነው። ሰረቀ ሰረቀ ጥሩ። ከዛ ደግሞ ሰበረ ጥሩ ሙከራ። አስሚያፍሰን እንጠቀማት። ይህኛውን መጠቀም ቻላችሁ። ሰበረ እንላለን። ከዛ ደግሞ በሰለ በሰለ ኦኬ። ከዛ ደግሞ አለቀ አለቀ ይላል ማለት ነው። ከዛ በዚህኛው ደግሞ ቅልቅል የሆኑ ፊደላቶችን እንጽፋለን ማለት ነው። ለምሳሌ ፍቅር ማለት እስኪ ፍቅር እሺ። ስንጽፋት ፍን እንደ ር አድርጋችሁ ከዛ ዝቅ ፍቅን ደግሞ እንዲታረጉና እንድች ታወርዷታላችሁ። ፍቅር ከዛ ደግሞ ር ደግሞ እንዲያዩታላችሁ። ፍቅር ይላል። ፍቅር ከዛ ሰላም ሰላም ይላል። ሰላም ከዛ ደግሞ ሰላም ጎረሰ መጉረስ ጎ ይገዛል። ችንገ እንዲያርጋ ጽፉና ጎረሰ እሺ። ጀመረ በለው እስኪ። ልክ እንደ ደ እንዴት ታደርጉታላችሁ? ከዛ አግድን ሰጡና ዝቅ ከዛ ዝቃውን ዝቅ ጀ አይለ እዚህ ከፍ ታደርጉና አግድን አያችኋት? ጀመረ
እንላለን ማለት ነው። ጀመረ ጀመረ ጀመረ። እሺ ከዚህ ጋር ደግሞ አሁንም ኦኬ ጫጩት 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 በሉ እንደገና ትመጣላችሁ። ጩን ደግሞ አሁንም ጨንጥፉና ት ደግሞ ልክ ታረጓትና እዚህ እንዲህ ታረጋላችሁ። እንዲህ እዛ ዝቅ ጫጩት ይላል። ጫጩት። እሺ በጣም አሪፍ። እዚህ ጋር ደግሞ ከዚህ ጋር ገለባ እዚህ ጋር የእነዚህም አዋርድ እንጽፋለን። ገለባ ገለባ አያችሁት? ገለባ ይላል። እሺ ገለባ ቆለለ ታረጓታላችሁ። ቀን ጻፋችሁ በኋላ አናቷ ላይ ታረጓታላችሁ። ከዚች ጋር ክብ ደግሞ ለሁለት ጊዜ እንጠቀማለን። አሁን ይሄን ይላል ቆለ እዚያ። ስለዚህ ለስንጨምበት ቆለለ። መቆለል ማለት መከመር ማለት ነው። በላዩ ላይ መከመር ማለት ነው። እሺ ቆለለ። እሺ ቆስጣ ሸወክ ቆስጣ ደግሞ የጠዘ ታረጓትና አንድ እንዲህ ታርጋላችሁ ዝቅ። ከዛ ይህ ጣት ሆናለች። ቆስጣ ሸበጥ ጫማ ማለት ነው። ሸበጥ ታረጋላችሁ። እንዲያርጋችሁ አባላጥን ስጽፉ ማለት ነው። እዚህ አንተርጉና ዝቅ አያችኋል። ሸበጥ እንላለን። እሺ ቃሪያ ቃሪያ እንላለን። ሪናለች ቃሪያ እንላለን ማለት ነው። ስለዚህ አሁን እነዚህን እስኪ በደንብ አንብባቸው እናንተ እስኪ አሁን እናታችሁ ታነባችሁ። እሺ ልክ መሆናችሁን ነው። መረቀ ሰረቀ ሰበረ በሰለ አለቀ። እሺ እኛውን ደግሞ እሺ አንደኛው ፍቅር ሰላም ጎረሰ ጀመረ ጫጩት ቀጥሉ እንደባለጉት
እሺ አሁን አልበው ገለባ ገለባ ቆለለ ቆለለ ቆስጣ ቆስጣ ሸበጥ ሸበጥ ቃሪያ ቃሪያ። ስለዚህ እንዳልካችሁ እነዚህን በደንብ ማንበብ መቻል አለባችሁ ማለት ነው። እነዚህን በደንብ አድርጋችሁ አንብቧቸው። ኦኬ እንግዲህ የዛሬ የነበረን ትምህርት ይህንን ይመስላል። ለቤታችን አዲስ ከሆናችሁ ፎሎ፣ ላይክ እና ሰብስክራይብ ያደረጋችሁ እንዲሁም ደግሞ በውስጥ መስመር መማር የሚፈልጉ በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። ታች ላይ ባለው ስልክ ቁጥራችን ደውሉልን። ታይ በሚሄደው ስልክ ቁጥር ደውሉልን። በሳምንት 5 ቀን በቀን 1 ሰዓት እናስተምራችኋለን። እናንተ ወደዳችሁት ልጆቻችሁንም ወይም ደግሞ እናንተም ማንኛውም እያስተማርን እንገኛለን። ደውሉልን። አስተያየት ያላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ፈጣሪ ከክፍለ ይጠብቃችሁ። ሰላም